ሰላም ነው ማዘር እንዴት ነው ሰላም ነው እንደምን አሉ ምን እያደረጉ ነው የኔ እናት ምን እያደረጉ ነው ሃይላንድ እየለቀሙ አዎ ከዛስ ምን ያደርጉታል ያው ተጥራቀመ ሸጠዋለሁ ይሸጡታል ኦኬ ምን ያህል ነው የሚሸጡት ቤት ፈርሶብኝ አሁን መንገድ ለመንገድ እንደዚህ ሃይላንድ የለቀምኩ ነው እውነት የት ነበር ቤቶት ቤቱ ጣፎ ነበር እሺ አሁን ፈርሶብኝ በቃ ጉሌትም ሽንኩርት ቸርችሬ ነው ነበር አፈረሶብኝና በቃ አሁን ሃይላንድ የለቀምኩ ነው በየቦታ አይዞት የኔናት ከዛ ምን ያህል ይሸጡታል እሱ ምን ያህል ይሸጡታል ሃይላንዱ ያው ኪሎ ያነሳም እንጂ ኪሎ ቢያነሳ 25 ብር ነው የሚሸጠው አንዱ ኪሎ ኦኬ በቃ ባቴላቸው ልጆች ያሳድጋለው እንደዚህ ነው ሃይላንድ ለቅሜ ምንስታገር ስንት ልጅ አሉት አራት ልጆች ይሄን እየሰሩ ያስተዳድሯቸዋል ሃይላንድ ለቀም ተማሪ ናቸው እነሱ ስራ አደረሱ ስንት ብር ያገኛሉ በቀን ታዲያ የኔ እናት ሃይላንድ በአንድ ቀንማ አይጥራቀም ወይ በወር ተጠራቀሙ እውነት አንድ መዳበሪያ ከሆነ በቃ 2 ኪሎ ከሆነ 50 ብር ይሆንልኛል ካልሆነ ያው አልহামዱሊላህ ያላ በበረካው ያኖረኛል አይዞት የኔ እናት ቤት ተከራይቼ ነው ምንኖር ምን ያህል ይከፍላሉ 3000 ብር ነው የምከፍለው 3000 ብር በወር 3000 ብር እሱም ሃይላንድ ለቅሜ አይጥራቀምልኝም እንደዚህ መንገድ ላይ ወይ አንዳንድ ሰው ወይ አንዳንድ 100 ብር ይሰጠኛል ወይ 200 ብር ይሰጠኛል እሱ ቆጠብ አድርጌ ያስቀምጥና እንደዚህ አንዳንድ ኸይር ሰሪዎች አሉ አይደል ትለቅም ያዩኝ እንደዚህ የተባበሩኝ ነው እነሱ ያጥራቅማሉ አንዳንዴ መስጊድም በሄድኩ በመስጊድ ባገኘው ነው እንጂ ለራስ አይዞት የኔ እናት እኔ ባላደራው እባላለሁ አዎ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ ብርቱና ጠንካራ እናቶች አደራ አድርስ እያሉ ይልኩኛል ሰዎች እናችን ትንሽ ያደራ ለርሶ ለመስጠት ነው የመጣሁት የኔ እናት ወይኔ አላህ ይስጥ አሜን አሜን የኔ እናት ምን አረግልሃለሁ ወይኔ ወላሂ እድሜና ጤና ይስጥ አሜን አሜን لا اله الا الله አሁን لا اله الا الله አሁን ቆይና ምን አረግልሃለሁ ወይኔ ምንም የኔ እናት አላህ ይስጥ አሜን አሜን ብስሚላሂ الرحمن الرحيم ስለብቶ ያላህ ከና ሰላቱ ሰላም አላ ሰይዲ ያ ረሱላ እንጀራህን ሰፊው አሜን እድሜህን ረጅም አሜን እስከን በልኩ አሜን ኢማንህን ካሜል ይሁን አሜን የሰገድከው ስሙን አላህ ይቀበላል አሜን እኔ ምንም አላረግልህም ፈጣሪ ራሱ ያርግልህ ፈጣሪ እኔ ታንሰስትም እጅህ ዘርጋህልኛል ፈጣሪ ራሱ እድሜና ጤና ይስጥና እንደ ተመነሻው እስከ መጨረሻው ያማረ ኑሮ ያማረ እንጀራ አላህ ይስጥህ አሜን ተመነሻው እስከ እድሜህን እስከ መነሻው አባት እናት እህት ወንድም ዘመድ አዝማድ በቅተ ኢትዮጵያ በሙሉ ምታሳድግ ልጅ አላህ ያርገህ አሜን ወላሂ ሰይዳ አሜን ኢንሻአላህ ሰላም አለይኩም እሺ ኑርልኝ አሜን ኢንሻአላህ አሁን አንድ ሰውየው ተናደዱብኝ ረመዳን አሁን ሳምንት ረመዳን ተፈታ አይደለም ሳምንት ረመዳን ይፈታ በመስጊድ እንትን አስቀመጡልኝ እዚህ ጋር ሙለጌ የሚባል ነገር ታውቀዋለህ እሺ በሙለጌ 20 ብር 10 ኪሎ ዶቄት አስቀመጡልኝ እኔ ትራንስፖርት የለኝም በምን መጥቼ ወስደዋለሁ እቤት ክራይ ደርሶብኛል ብሩ ላኩልኝ ስላቸው እተመቸሽ ቀን መተሽ ብሰጂ ያሉ ዱቄት ምግቡ ሰርተሹ ልጆቹ ቢበሉ ይሻለኛል አሉ አሁን ተናዶብኛል እኔ አሁን ስንመጣ ዱቄቱ የሌላ ሰው ትይሰጡት እዛ ጋር መንገድ ላይ ተገናኘን ምንም በፍጥም እንዳታናግሪኝ አናደርሽኛል አሉ ለምን ስላቸው ተቀብዬ ያስቀመጥኩልሽ ዱቄት እስከ ዛሬ ታትወስጂ አሁን ዛሬ መጥቶ ሌላ ሰው ወሰደብኝ አሉ እኔ ይሄንን ሌላ ሰው ወሰደው አንቺ አላህ በሰፊው ሌላ ይዘዝልሽ አሉ ሌላ ይዘዝልሽ አለኝ 10 ኪሎ ዱቄት ነበር እሳቸው የሚሰጡኝ አሁን አንተ ይሄንን ታላስበው እሳቸውም ዱአ ሌላ አዘዘልኝ እድሜ ዘላለምህን ታይቸግርህም እድሜ ዘላለም ታይቸግርህም እንደዚህ የሁሉም
ሰርታ ምታበላ ልጅ አላህ ያርግ። ኢትዮጵያ በሙሉም ይሄ ልጨምርልት ገና ልጨምርልኝ ሌላ ብር ነው። ይሄ 20 ሺህ ብር ይሄ 10 ሺህ ብር አንድ ላይ በድምሩ 30 ሺህ ብር ነው የኔ እናት። እሺ 30 ሺህ። ይሄንን ገንዘብ የሰጠሁት እኔ ከራሴ አይደለም። ቅድም እንደነገርኩት ባላደራው ባላለውና ይሄንን ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች የተለያዩ ሰዎች 50 ብር አዋጣው ነውና እነሱን ይመርቋቸው። እሺ አላህ ያሳድጋችሁ። አሜን። አላህ ያሳድጋችሁ። አሜን። ቢስሚላሂር ረህማኒር ረሂም። አሜን። እንዳይወስዱበት ሰዎች ሰላቱ ሰላም አላ ሰይዲ ያ ረሱላህ። እነሱም አላህ እድሜና ጤና ይስጣቸው። አንተም አደራ ልታደርስ እንደዚህ ወጣት ዞራለህ። አላህ ተራህን የሁሉም ራቦ የተቸገረው ምታበላ ጀግና አላህ ያርገህ። ማን እርቦታል ማን ቸግሮታል ብለህ በመኪናህን እንደዚህ አንኳኩተህ ምታበላ ጀግና አላህ ያርገህ። ሁሌ ኸይር ስራ ትሰራ አላህ ያኖረህ። ሁሌ ኸይር ስራ ትሰራ አላህ ያኖረህ። እድሜና ጤና ይስጥህ። እድሜና ጤና ይስጥህ። እኔ አባቴ የሌላቸው ልጆች ነው ምናሳድግ ከቤት ቤት የለኝ ኑሮ የለኝ ሰው ቤት እንጀራ ጋግሬ ልብስ አጥቤ ነው ልጆቼ ምን አስተምር። አሁን ዛሬ የቤት ክራይ አሁን መጥቶ ደርሶብኝ ነበር። ምን ከፍላለሁ ቤት ናስብ አንተ አላሰብኩት ነገር አንተ ሰጠኸኛ። አንተ እድሜ ዘላለም ችግር ታይነካህም ክፉ ነገር ታይነካህም። ምታሳድግ ልጅ አላህ ያርገህ። ልጅህን ታባት እናት ምታሳድግ ልጅ አላህ ያርገህ። እድሜና ጤና ይስጥህ። እነሱም ስጣ ብሎ የሰጡህም አላህ ይስጣቸው። አንተም ልታደርስ አላህ ቋሚ ያርገህ። ዋላ ለሰይድና መሐመድ ነብይ ሰለላሁ ዐለይሂ ወሰለም እጄን ይዋጋል። እሺ ኧረ ችግር የለም የኔ እናት። እሺ ምናልባት ሌሎች ሰዎች አሁን እርሶን ማገዝ ከፈለጉ ስልክ ቁጥር አሉት? አዎ ንገሩኝ እስኪ። ባንክ አካውንትም አሉት? ባንክ አካውንት ነበረኝ። መቼለት ነው ይድለት ቀን ትንሽ አንድ 500 ብር ነበረኝ ልላወጣበት ይዤ ወጥቼ ልላወጣበት ይዤ ወጥቼ ጠፍቶኝ መጣ። እሺ ስልኮትን ይንገሩኝና ብሩን ግን እንዳይወስዱቦት ውስጥ ይክተቱ። ካልሆነ ሸኞታለሁ ነው። አይወስዱብኝም ባላ ውስጥ ይክተቱት። እሺ እናቴ። እሺ ይኸው ስልኬ እዚህ ላይ አለ። ማን የሚለው ነው? ሀድራ መሐመድ ሀድራ። እሺ 0912 27 42 60። እሺ እንግዲህ ሌሎች ሰዎች እርሶን ማገዝ የሚፈልጉ ሰዎች ካሉ ይደውሉልዎታል። የኔ እናት ሌሎች ሰዎች እርሶን መርዳት ከፈለጉ ይደውሉልዎታል። አንድ እናቶች አይ እርሶን ሰዎች ማገዝ ከፈለጉ ሌላ ሰው እርሶን እንደዚሁ መርዳት ከፈለግ ይደውሉልዎታል። እግዚአብሔር ከእርሶ ጋር ይሁን። አመሰግናለሁ። ስላገኘሁት ደስ ብሎኛል። የኔ እናት ብሩን እንዳይወስዱቦት ይክተቱት። ካልሆነ ልሸኞት። እዛ ጋር ያሉት ልጆች እያዩ ስለሆነ ብዬ ነው። ወደዛ ታጥፋው በዚህ ሲያልፉ የነበሩት ልጆች አይተውታል። ጉድ ሾላ ድረስ ትሸኛለህ። ይግቡስ ልሸኞት እኔ። እሺ ይግቡ። እዚህ ጋር አንድ ሰው ሞት ደርሶብኝ ነበር። እስቲ በዚህ እሺ አይ ኧረ ይበዛል እናቴ። አንድ ብቻ ስጥኝ። አንድ ብቻ እውነት ማርያምን አንድ አለ። ብዙም እንትን አለ ዘ አንድ ብቻ ይበቃል። የኔ እናት አንድ እርሶን ደስ እንዲሉት አንድ ብቻ እርሶን ደስ እንዲሉት ብዬ ነው። አላህ አምጥቶ አንተ ጣለልኝ። አላህ እኔ ቤት ገዝተህልኝ ይሄ ሀድራ ቤት ነው እሱ የገዛላት የሚባል አላህ ያርግልኝ። አሜን አሜን። እሺ እኔ እናት እሺ እኔ አሁን በአዲስ አበባ ምንም እንትን አለ ቤት ብቻ ነው። እሺ እኔ እናት አይዞት። ሁሉን እንግዲህ ፈጣሪ ያውቃል። ዱአ አድርጉልኝ ለኔ የኔ እናት። እሺ እንጀራህን ሰፊ። አሜን አሜን። ቢስሚላሂር ረህማኒር ረሂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ሰላም አላ ሰይዲ ያ ረሱል ቢስሚላሂር ረህማኒር ረሂም ሰላቱ ሰላም አላ ሰይዲ ያ ረሱል። ሰላም ወጣ ሰላም ግባ። አላህ ይጠብቅ። አላህ ይጠብቅ። አባት እናት የምታደስት ልጅ አላህ ያርግህ። እህት ወንድም የምታደስት ልጅ አላህ ያርግህ። ወልደህ ክበር፣ ወልደህ ክበር፣ ወልደህ ሳብ። የወለድከን ከሆነ አላህ ያሳድግህ፣ አልወለድከን ከሆነ አላህ ይስጥህ። ወልደህ ክበር፣ ሰፊ ኑሮ አላህ ያርግህ። ከመነሻው እስከ መጨረሻው ያማረ ኑሮ አላህ ያርግህ። እኔም ቤት የምትገዛ ልጅ አላህ ያርግህ። እኔ አላህ
በአንተ ስም ቤት ተገዝቶልኝ እኔ ቤት ገዝተህልኝ በቤት በራሴ ቤት ይሄ ቤት እኔ ነው ብዬ በራሴ ቤት አላህ እድሜ ያስቀመጠኝ ቀን ምንቀመጥበት ቤት ምትገዛልኝ ልጅ አላህ ያድርግ። እኔ አሁን ቤት የሌለኝ ስለሆነ በጣም ነው እብሳጫለሁ። ሰው እንደ ሰው አልጋ ፈጥረኸኝ እንዴት ቤት አሰጠኸኝ ብዬ በጣም ይሰማኝ ወላሂ። አይዞህ እኔና በጣም ይሰማኝ። እኔ በቃ አላህ ፈጥሮኝም አላህ ፈጠረኝና ቤት ለምንድን ነው የማይኖረኝ? በቃ አንተ እኔ ቤት የምትገዛ ልጅ አላህ ያድርግህ። አሜን። እናቴ አይዞህ። እኔ ቤት ገዝታ የምታስቀምጠኝ ልጅ አላህ ያድርግህ። አሜን አሜን እናቴ። እሺ እሺ እናቴ። ኢትዮጵያ የምታስተዳድር ልጅ አላህ ያድርግህ። አሜን አሜን። እኔ በጣም ከተወለድኩ እንደ ዛሬ ተደስቼ አላውቅም ወላሂ። እኔም እንዴት አደሰትከኝ። እዛ በ10 ኪሎ ዱቄት ሰጥቶኝ አመለጠኝ። እሱ ያመለጠኝ አንተ ይሄን አክር ሺህ ብር ሰጠው ትታደስተኝ። በጣም ተደስተ ፈጣሪ ነው ሁሉን ያደረገው አላህ ነው አይደለ? ስለሁሉም እሱ ይመስገን። አሁንም ቢሆን እኔም ቤት ሰጣ እንታኖር እንታስደስተኝ ልጅ አላህ ያርግህ። አሜን አላህ ያርግህ። አሜን። ኑርልኝ አሜን ኑርልኝ። በቃ አላህ ያደሰት እንደዚህ ነው። በቃ አሁንም ቤት ገዝተህ እንታደስተኝ ትችላለህ። አላህ ፈጣሪ ይኑርና ፈጣሪ ያግዝህ። ሰላም ወጣው ሰላም ግባ። እሺ እናቴ ደህና ዋልልኝ። እሺ እሺ ኧረ ችግር የለውም ችግር የለውም። ልክፈትለት። በሰላም ግባ። አሜን አሜን። እናት አው ደህና ዋሉ። እሺ ደህና ዋሉ። ተደሰትልኝ። አሜን አሜን። አደስተኸኝ አልተደሰት። አሜን። እሺ ቻው። በሰላም ግባ። ሰላም ውለህ ግባልኝ። አሜን። እሺ